ስቃይና ችግር ስፈራረቁብሽ አዝነሽ ተክዘሽ ያልተንበረከክሽ ቦኒ ለእናትሽ አለኝታ መከታ ሆነሻል። እንዴት ተሳዳቢ ምላስ አንቺን ይበላሻል። ቦኒ ቦኒ ቦኒኮ ጎዳና ተርገሻል፣ መንገድ ላይ አድረሻል፣ ሊስትሮ ሆነሻል፣ ፍራፍሬ ቆሎ ሸተሻል። ቦኒ ቦኒኮ ጠንካራ ብርቱ ሴት ፋና ወጊ ተምሳሌት የፌክ ጓደኛችሽ ግናት ብሩህ ተስፋሽን አጨለዋት። ቦኒ ቦኒኮ እናትሽ አዘነች በጣም አነባች፣ ነፍስሽ ፍትህ አጣች፣ ቀረች ፈሰስች። ጥቂቱ አለቀሰ አወገዘ፣ የተጠየቀ የለም አንቺ የመረዘ። ታሪክሽ ይቀመጥ ነገር እስኪለወጥ፣ ፎቶሽም ይታያል ድምፅሽም ይሰማል። እንደው ያንቺ ነገር በጣም ያሳምማል። አሁን የት ነሽ ቦኒ? እግዚአብሔር ወስዶሻል። ያ ፈገግታሽ ጠፋ፣ ያ ሁሉ ሰው ረሳሽ። አልቻልኩ ስትይ ሰው ሳይደርስልሽ ለካ ብቻሽን ነሽ። ነገር ግን የሰው ቃል ልብሽን አቁስሎ ነፍስሽን ነጠቀ፣ ከስጋሽ ነጥሎ። ግና በዛ በዙሪያሽ ፌክ ፍሬንድስ ከበቡሽ፣ አንቺ ተስፋ ቆርጠሽ በቃ አቅቶኛል ጫናው በዝቶብኛል ብለሽ ስታለቅሺ፣ ፍሬንዶችሽ ተሳለቁብሽ፣ መከራና ስቃይ ተጋፍተሽ አልፈሽ። እንዴት ለክፍታም አፍ ሕይወት ትሰጫለሽ? መጥፎ ቃል ካንሰር መች ይወጣል ከውስጥ? አእምሮ የበላ ደም ስር የሚመት በጣም ብርቱ ነበርሽ የማትበገሪ አያችሁ፣ አንዳንዴ ሰርታችሁን ብዙ ነገር አድርጋችሁ እናንተ እንዳሰባችሁት አያፈላችሁም። መኖር እንደምትፈልጉት መኖር አትችሉም። ስለዚህም በዚች ምድር ላይ እረፍት ሊሰጥ የሚችል ነገር ቢኖር ሞት ብቻ ነው። እኔ እስከዛሬዋ ቀን የሆነ ነገር አድርጌ ለእናትሽም ደክመሻል፣ ለራስሽም ሮጠሻል፣ ለፍቅርም ከፍለሻል። እኛም ዛሬ እንጸልያለን ነፍስሽን ካጸዳ ገነት ያኑር።